ኦኬ ብላክ ቢች ማለት ይሄንን ይመስላል እንግዲህ ከጀርባዬ እንደምታዩት በጣም ሰፊ ውሃ ነው እና በጣም ደስ ይል ነበረ። አየሩም ወይዘሩም በጣም ኤክሰለንት ነበረ። ነገር ግን ፎር ሰም ሪዝን ውሃው በጣም ፍሪዚንግ በጣም ቀዝቃዛ ነው። ሶ ገላዬ መታጠብ ፈልጌ ነበር እዚህ ውስጥ በጣም ኢስ ፍሪዚንግ ሶ አይ ዶንት ኖ ዋይ በት ኤቭሪቲንግ ኤልስ ኢዝ ሶ ቢዩቲፉል ኤንድ እዚህ ጋር የምታዩትን ድንጋይ ለውጥቼ ወደ ላይ ሄጄ ከላይ ወደ ታች ምን እንደሚመስል አሳያችኋለሁ። ሌትስ ጎ። ከላይ ወደ ታች ስንቀርጽ እንግዲህ እንን ይመስላል። ሶ ናይስ። ስለዚህ ቦታ ትንሽ ልንገራችሁ። ብላክ ቢች ማለት በጣም ከሚኒያፖሊስ ወደ 3 ሰዓት አካባቢ ርቀት ያለው ሲሆን እዚህ ቦታ ብዙ ጊዜ መምጣት በጣም ጠቃሚና ለሜንታል ሄልዛችሁ በጣም አሪፍ ነው እና ብታዩት በጣም የሚያዝናና ቦታ ነው። በጣም ብዙ ነጮች እዚህ መጥቶ ፈታ ይላሉ። አረ ነው የእኛን ሰው ምን እንደሚገድብ ባላቅም ቫኬሽን ኢዝ ቬሪ ኢምፖርታንት በተለይ በእኛ ላይፍ ውስጥ ማለት ነው። እኔ መምከር የምፈልገው ነገር እናንተ ጊዜያችን እየሄደ ነው ቀስ በቀስ። ባገኘን አጋጣሚ we have to enjoy the time you know። በትንሹ እዚሁ አካባቢያችን ያለውን ቦታ ሄደን መዝናናት በጣም ጠቃሚ ነው ለእኛ ሄልዝ ማለት ነው። እዚህ ጋር ቁጭ ብዬ እንግዲህ ዶናቴን ኢንጆይ እያረኩኝ ውሃውን እያየሁ በጣም ኢንጆይ እያረኩ ነው። ከዛ ወደ ውሃ መግባት ወሰንኩኝ ኢቭን ዶ በጣም ስለሚቀዘቅዝ። ነገር ግን አንዴ ገብቼበት ከዛ ቶሎ ብዬ ሮጬ ወጣሁላችኋለሁ። ቢኮዝ በጣም ኢዝ ፍሪዚንግ ላይክ በረዶ ሊሰራ የነበረ ውሃ ነው የሚመስለው። ከዛ ቀጥታ ወደ ቤታችን ጉዞ ጀመርን ማለት ነው። ኦኬ መኪናችንን ቻርጅ ለማድረግ ቆመናል። አሁን ወደ ቤት ከዛ መሸተልና ቀጥታ ወደ ቤታችን ድራይቭ ማድረግ ጀመርን እና በሰላም ቤታችን ደረስን እላችኋለሁ። ታንክ ዩ ፎር ዋቺንግ።